ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ በዛሬው ዕለት ይዤላችሁ የመጣሁት እንግዳ በጣም አሳዛኝ እንግዳ ነው። ለፍቅር መስዋዕት ከፍሎ ከብዙ የእስር ቆይታ በኋላ ከእስር ሲፈታ ለፍቅረኛው ብሎ ችግር ውስጥ የገባበት ወጣት ፍቅረኛው ከሌላ ትዳር ጠብቀዋለች። ስለዚህ እሱን ታሪክ የሚነግረን ነው የሚሆነው። በጣም አሳዛኝ ታሪክ። ኦኬ ስሙን አስተዋውቀን ይጀምርልናል። ሙሉ ታሪኩን ከሱ የምንሰማው ይሆናል። ስሜ ታምራት እባላለሁ። የኔ ታሪክ በጣም የሚገርም ታሪክ ነው እና በጣም አሳዛኝ ነገር ነው። ከመጀመሪያው ነው የምነግርህ። እኔና ቅድስት ትባላለች ፍቅረኛዬ የምልህ አሁን በአሁኑ ሰዓት ሌላ ህይወት መስረታ ብትገኝም ቅድስት ነው የምላት። እኔ በጣም ነው መወዳት የነበረው፣ እሷም በጣም ነበር የምትወደኝ። የኔና የእሷ የፍቅር ጊዜ የሚጀምረው ገና 11ኛ ክፍል ሆነን ነው። 11ኛ ክፍል እየተማርን ፕሪፓራቶሪ ላይ እያለን ማለት ነው። በቃ አንድ ላይ ነበርን። እሷ አንድ ክፍል ባንሆንም ግን ባቻችን እኩል ነው። እኔ 11ን 12ን በቃ አሪፍ ጊዜ አሳለፍን። ከዛ 12ኛ ክፍል ላይ ኢንትራንስ ወደ ዩኒቨርሲቲ መግቢያ ፈተና ተፈተንን። ፈተና እንደተፈተንን ያው የእሷ ነጥብ ብዙም አልመጣላትም፣ የኔ ግን ወደ ዩኒቨርሲቲ ማስገባት የሚችል ነጥብ አገኘሁኝ ማለት ነው። በቃ በዛ ሰዓት ብዙ አዘንን እኔና እሷ። በቃ እንደምንለያይ አይነት ስሜት ተሰምቶን በጣም ተላቀስን ምናልን። ግን በቃ እኔም ወደ ዩኒቨርሲቲ ስለገባው ችግር የለውም እንገናኛለን፣ እመጣለሁ ምናምን ተባብለን እሷም ደግሞ ለኮሌጅ ማስገባት የሚችል የግል ኮሌጅ ላይ ማስገባት የሚችል ነጥብ ስላመጣች በቃ ኮሌጅ እንድትማር ምናምን በቃ ብዙ ነገር መከርኳት። እሷም ደግሞ በርታለኝ ምናምን በቃ ብዙ ነገር አወራን። እኔም ወደ አዳማ ዩኒቨርሲቲ ነበር የደረሰኝ። አዳማ ዩኒቨርሲቲ ሄድኩኝ። አዳማ ዩኒቨርሲቲ ሄጄ በቃ እንደደረስኩ ሁሉን ነገር እየደወልኩ እነግራታለሁ። በቃ ደስ የሚል የፍቅር ጊዜ ነው። በቃ እንለያይም እንገናኛለን ትለኛለች። እኔም ለምንድን ነው የምንለያየው? ትምህርትሽን ተማሪ፣ እኔም ትምህርቴን ስጨርስ እመጣለሁ፣ አብረን ነው የምንኖረው እያልን በቃ በስልክ በጣም ደስ የሚል የፍቅር ጊዜ ነው የምናወራው። ይህን ሁሉ ጊዜ እያወራን ምን እያልን ደስ የሚል ነገር እያሳለፍን በብሬክ ሰዓት ላይ እንገናኛለን። ጥሩ የፍቅር ጊዜ እናሳልፋለን አብረን ማለት ነው። በቃ ብሬክ ስንሆን ወይ ክረምት ላይ እንደዛ ነገር አብረን እንሆንና ጥሩ ጊዜ ነው የምናሳልፈው። በቃ እንደዚህ እየሆንን 3 አመት፣ እኔ 3 አመት ትምህርት ነው የገባሁትኝ ማለት ነው። ሶሻል አካውንቲንግ ስለሆነ የገባሁትኝ 3 አመቱን ጨረስኩኝ። ያው ክረምት ላይ እየተገናኘን ተስፋችንን ምን እያወራን 3 አመቱም አለቀ። በቃ የምርቃት ሰዓት እሷም ወደ አዳማ መጣች ካለችበት ቦታ። እሷም በዛው አመት እሷም ተመራቂ ነበረች። በቃ ደስታችን ልነግር አልችልም። እጥፍ ድርብ ነው የሆነው። እሷም ተመራቂ ናት፣ እኔም በጥሩ ውጤት ነው የተመረኩትኝ። ደስ በሚል ሁኔታ አዳማ መጣ። እሷም አዳማ አሪፍ ጊዜ ወደ 4 ቀን 5 ቀን የሚሆን ደስ የሚል ጊዜ አብረን አሳለፍን። በዛም እኔ ደግሞ ያን የምርቃት ዕለት ሰርፕራይዝ አረጋታለሁ ብዬ ቀድሜ ተዘጋጅቼ የነበረ ፕሮሚስ ላደርግላት ማለት ነው። ቀለበት ከጓደኞቼ ጋር ምናምን በመሆን ቀለበቱን አዘጋጅቼ የዛኑ በቃ በደስታችን ሰዓት ላይ ጋውኔን እንደለበስኩ ፕሮሚስ አረኩላት። እሷም እዛ ዕለት ማለት ነው ልነግር አልችልም የተደሰተችው ደስታ በቃ በህይወቴ አይቼው አላውቅም። እሷ ከምርቃታችን የበለጠ ያቺ ዕለት በቃ ቀለበቱን ፕሮሚሱን ሳረግላት በቃ ያልጠበቀችው ነገር በዛ ሁኔታ ይሆናል ብላ ስላልጠበቀች እጅግ በጣም ተደሰተች። በጣም ተደሰተች ነው የምነግርህ፣ ልነግርህ አልችልም። በቃ አቅፋኝ ረጅም ሰዓት አለቀሰች። ደስ የሚል ጊዜ አሳለፍን። ከዛ ያንን ጊዜ አሳልፈን ጋውናችንን ለዩኒቨርሲቲ መልሼ አብረን በቃ ወደ እሷ መጀመሪያ ስንማርበት የምንኖርበት ቦታ ወደ ትውልድ ቦታችን ማለት ነው ተመለስን። ብዙም ሳልቆይ ነጥቤም ቆንጆ ስለነበረ አቢሲኒያ ባንክ ስራ ያዝኩኝ። ተቀጠርኩ በጥሩ ደሞዝ ማለት ነው። በሰዓቱ አሪፍ በቆንጆ ደሞዝ አቢሲኒያ ባንክ ተቀጠርኩኝ። በጣም ደስ አለኝ። ለእሷም ነገርኳት ሁሉን ነገር። እጅግ በጣም ተደሰተች። በቃ ልነግርህ አልችልም። እሷም የዛን ዕለት ስለሆነ ትምህርቷን የጨረሰችው እሷም ስራ እየፈለገች ነው። በቃ የተለያዩ ቦታዎች ላይ በቃ ቫካንሲ ስራ ፍለጋ እያስገባች ስለነበር እኔ ደግሞ ወዲያው ሲሳካልኝ ጥሩ ደሞዝ በለው በቃ አቢሲኒያ ባንክ ገባሁኝ። በጥሩ ሁኔታ በጥሩ ደሞዝ ስራ መስራት ጀመርኩኝ። በቃ አላማችን ተሳካ በለው። በቃ እኔና እሷ አብረን የምንኖርበት ጊዜ ቅርብ ሆነ። ምክንያቱም ስራ ይዣለሁ። ቆንጆ ስራ ነው፣ ባንክ ቤት ስለሆነ በቃ አሪፍ ነው ደሞዙ። በቃ ነጻነት አለው። በዛ የተነሳ በቃ አብረን ለመኖር ምናምን ተነጋገርን። እሷም በጣም ተደሰተች። በቃ በጣም ደስተኛ ሆነች። ከኔ የበለጠ እሷ ናት ደስተኛ የነበረችው። ከዛ በቃ ይሄን ነገር ለምን በአግባቡ ለቤተሰብ ተናግረን እኔም አንቺም በአግባቡ ተናግረን ምናልባት አብረን ብንኖርም ምንም ብንል ቤተሰብ ትውውቅ ማድረግ አለብን ምናምን በማለት ያው ይህንን ስራ ከጀመርኩ ከ3 ወር ከ4 ወር በኋላ ማለት ነው 3 ወር 4 ወር ቆይቼ
ከቤተሰብሽ ጋር መተዋወቅ አለብን ምናምን አልኳትኝ። የእሷ ቤተሰብ እኛ ከምሰራበት አካባቢ እኔ ካለሁበት ትንሽ ወጣ ይላል። ገጠራማ ነገር ነው። ከከተማው ትንሽ ወጣ ይላል። በቃ መሄድ አለብን ተባብለን ትዝ ይለኛል። ቅዳሜ እለት ነበረ እና ቅዳሜ እኔ ከ7 ሰዓት ላይ ነው ስራ የወጣሁትኝ። ቅዳሜ እስከ ከሰዓት ነበር የምሰራው። 7 ሰዓት አካባቢ ወጣሁኝ። በቃ ከእሷ ጋር ፕሮግራም ይዘን ስለነበረ የእሷ ቤተሰብ ለመሄድ በቃ ልብሳችንን ተዘገጃጅተን መያዝ ያለብንን ለቤተሰብም ደግሞ ጥየቃ ስንሄድ በግ መግዛት አለብን። በግ ይዘን ነው መግባት ያለብን ተባብለን ተነጋግረን ስለነበረ በባዶ እጃችን መግባት አያስፈልገንም ተባብለን የገዛነውን በግ ይዘን በቃ ትራንስፖርታችንን ያዝን። ትራንስፖርት ይዘን ልክ የእነሱ ሀገር መግቢያው ወደ ገጠሩ ድረስ ባጃጅ ነገር ይገባል። በባጃጅ እዛ ድረስ ሄድን። ከባጃጅ ወርደን በቃ የተወሰነ መንገድ ያስኬድሃል በእግር በቃ እንትን ነው። ትንሽ ጫካማ ነገር አለው ግን ወጣ ገባ ነገር ነው። በቃ ሸንተረር ነገር ያለው ወጣ ገባ እንደዛ ነገር ነው እንጂ ብዙ ጫካው ብዙ የሚባል አይደለም። ይሄ ጥቅጥቅ ያለ ጫካ የሚባል ነገር አይደለም። ከዛ እንደዛ እየተጓዝን 10 ሰዓት ምናምን ሆኗል። መጓዝ ጀመርን ማለት ነው። በጉን ይዘናል። እሷም አንዳንድ ነገሮች ለቤተሰቦቿ በሻንጣ የያዘችው ልብስ ምናምን አለ። ያው የገጠር ሰው እንደምታውቀው የሆነ ነገር ስለሚያስፈልጋቸው ብለን ልብስ ምናምን ገዝተናል። እዛ እየሄድን ጫካ በቃ የሆነ ድካም አለ አይደል? በቃ መንገዱ በጣም አድካሚ ነው። ስልችት በዛ ላይ በግ ይዘናል። በዛ መጎተት አለ። አንዳንዴ እምቢ ይልሃል፣ እሸከመዋለሁ፣ ምን እላለሁ። የለበስኩትን ልብስ ራሱ በቃ እንዳለ ሙሉ በግ ነው ያሸተተብኝ የዛን ዕለት። ደስ የሚል ነጭ በግ ነው ግን በቃ እናዶኝ ጥለነው እንሂድ እንዴ ሁላ ብያት ነበር። ጫካውን እየሄድን በቃ ለምን እንዴ በጣም ደከመን እኮ እረፍት ላድርግ እንጂ ምናምን አልኳትኝ። እረፍት እናድርግ ምናምን ተባባልን። እሺ ብለን ቁጭ አልን። ወደ 11 ተኩል ምናምን ይሆናል በዛ ሰዓት ላይ እኛ ቁጭ ባልንበት ሰዓት ላይ ማለት ነው። ከዛ ቁጭ ብለን 5 ደቂቃ ራሱ አልቆየንም። ከየት መጡ ሳይባል 4 ጎረምሶች ናቸው መጡና ካጠገባችን ቁጭ በል ብለናል። ቁጭ ባልንበት ቁጭ በል ይሉናል። እንዴ ምንድነው ምናምን ስለ ቁጭ በል ዝም በል ምናምን አሉና በቃ እኛ ማዋከብ ጀመሩ። ከየት ነው የመጣችሁት? ምንድነው ያዝከው? ምንድነው ይሄ በግ ምናምን አሉ። ኧረ እኛ ከዚህ ነው የመጣነው የእሷ ቤተሰብ ጋር ለመሄድ ነው። ጥያቄ ለመጠየቅ ትውውቅ ለመፍጠር ነው። ለመጠየቅ ነው የምንሄደው ለሌላ ነገር አይደለም ምናምን አልኳቸው። በቃ እንደዛ ሙሉ ታሪክን ከሰሙ በኋላ በቃ እንደ ደስተኛ ሆኑ። በቃ ምክንያቱም በቃ አይታወቁም እነዚህ ሰዎች አያውቁንም አይነት ነገር ማለት ነው። በቃ አያውቁንም ነገር ብለው መሳሳቅ ጀመሩ። እኔ ደግሞ ምንድነው ይሄ ነገር መሳሳቅ ጀመሩ። ከዛ እኔም ጉዳዩ ስላላማረኝ ነይ ቅድስት ተነሽ እንሂድ ምናምን ብዬ በጉን ለመያዝ ስሞክር ቁጭ በል አለና ጭራሽ በቃ ለመምታት መጀመሪያ ቁጭ በል ምናምን ብሎ ዱላውን እንትን ብሎ ለመምታት አሰበ። እንዴ ምንድነው ምናምን ስለው ምንድነው ትላለህ እንዴ ምናምን አለና እንደውም ውሰድበት በጉን ምናምን አለው አንደኛው ማለት ነው። 4 ነው የመጡት እንግዲህ አንደኛው ነው የምልህ ውሰደው እንደውም በጉን ውሰደው አለው። ከዛ የእነሱ አለቃ ነገር ነው። እኔ በሰዓቱ ኖርማል ሰው ነበር የነበረው። እነሱ ለካ የአካባቢው በቃ አስቸጋሪ ሽፍቶች ነገር ናቸው። በቃ ዝም ብለው አሉ የሚባሉ የሚታወቁ ሽፍቶች ናቸው። እኛ አናውቅም። እኔ ምንም የማውቀው ነገር የለኝም። እሷም ከተማ ነው ብዙ ጊዜ የኖረችው። ምንም በቃ ሽፍታ የሚባል እንዳለ እንጂ ማን ሽፍታ ነው የቱ ጋር ሽፍታ ሊኖር ይችላል ምናምን በጭራሽ ምንም ነገር አልጠበቅንም። ከዛ በጉን መንጥፎ ይዞ መሄድ ጀመረ ከእኔ እጁን። እንዴ አንተው እንጂ ምናምን ብዬ ስከተለው ከኋላዬ በቃ በቃ በቆመጥ ማጅራቴን ነው ያለኝ። ከዛ እንዴ ደንግጬ ቁጭ በል አለ። ደጋግሞ 2-3 የመቱኝ። እንዴ ብዬ በቃ ዞረብኝ። በሰዓቱም ዝም ብዬ ቁጭ አልኩኝ። ከዛ ይሄ ነገር እንዴት ነው ብዬ አንደኛ ለመሮጥም አሰብኩኝ። ብሮጥ እሷን ደግሞ በቃ እንደፈለጉ ሊጫወቱባት ነው። ከዛ ቢሆንም ግን እንደዛም ሆኖ በቃ ሀሳባቸው ላይቀር ነው። በቃ እኔ እንደዛ ብሮጥም ባሮጥም እኔን እንደ አለሁ አልቆጠሩኝም። ምክንያቱም እየመቱኝ ስለነበር አንደኛው በጉን ይዞ ሄደ። እነሱ በዱላ መተውኛል። በቃ ዝም ብያለሁ። እሷን ወደ ጉድጓዳማ እንደነገርኩ ወደ ሸንተረሩ ይዞ መሄድ ጀመሩ ማለት ነው። እንዴ ምንድነው ብዬ የሞት ሽረት በቃ ከዚህ በላይማ ምን ይመጣል ብዬ ከአንደኛው ጋር ተናነቅኩት ማለት ነው። ከዛ በቃ የመቱኝም አለ ደመ ነፍስ ሆኛለሁ ማለት ነው። በቃ ሰክሬያለሁ በለው። በቃ በዱላ ብዛት በቃ አይምሮዬ የት እንዳለሁ ራሱ አላውቀውም። በቃ የንዴት ብቻ ነው። እሷን እየጎተቱ ልብሷን እየቀደዱ ወደዛ ሲወስዷት በቃ አጉል ነገር ሊያደርጓት እንደሆነ ግልጽ ነው። በቃ እየጎተተ በጥፊ እየመታ ነው ይዘዋት የሚሄዱት። እኔን እዛ ጋር በዱላ እግሬን ምኔን ስለመቱኝ በቃ ይነሳል ብለው አልጠበቁም። እኔም ይኸውልህ በቃ ከእንግዲህ ምን ይመጣብኛል ሞት ነው። በቃ እንደዚህ ተዋርጄማ እንዴት ነው ድጋሜ ከእሷ ጋር ልኖር የምችለው? እነሱ እንደዚህ ተጫውተውባት ድጋሜ ከእሷ ጋር እኔ እንደ ፍቅረኛው አብሬ ልኖር ነው ብዬ
በጣም ተስፋ በመቁረጥ ለበግ ማረጃ ብለን የገዛነው ቢላዋ ነበር እና እሱን እነሱ አላዩኝም። መጀመሪያ ኪሴ ውስጥ ስለነበረ እሱን አውጥቼ በስለቱ በቃ ሶስቱንም በቃ ሳያስቡት ብዬ እንትን አልኳቸው። ሶስቱም ወደቁ መሬት ላይ በቃ እየጮሁ መሬት ላይ መንፈራፈር ጀመሩ። በዛ ሰዓት ላይ በጎችን ይዞ ሲሄድ በጉን ይዞ ሲሄድ የነበረው ልጅ ጩኸታቸውን ይሰማና እየሮጠ መምጣት ጀመረ። ከዛ እኔም እሷን ይዤ ልብሷ ተቀዳዷል፣ ጠቅላላ ቅድድ ብሏል። እሷን ይዤ መሮጥ ጀመርኩ። ስንሮጥ በቃ የአካባቢው ሰው ጩኸቱን ሰምቶ የአካባቢው እንዳለ እኔን መክበብ ጀመሩ ማለት ነው። እየሮጡ ሲመጡ እኔም እሷን ይዤ እየሮጥኩ እሷን ትቼ መሄድ ስለማልችል መደበቅ ምናምን በቃ ለሷ ብዬ መደበቅ ብችልም ለሷ ብዬ በቃ ሲከቡን በቃ ተያያዝን ማለት ነው። በቃ እንዳመቱን ያለውን ሁኔታ አስረዷቸው። ቶሎ ህዝቡን የያዙኝ፣ እሱ ልጁ አልደረሰብንም። በቃ ሁሉን ነገር አስረዷቸው። ለፖሊስ አሳልፋችሁ ስጡኝ፣ ሌላ ችግር እንዳይፈጠር ማንም ሰው እንዳይመታኝ አልኳቸው። የአካባቢው ሰው ወዲያውኑ ለፖሊስ ጣቢያ አሳልፈው ሰጡኝ። ፖሊስ ጣቢያም ሄድኩኝ። በቃ ያለውን ነገር ባስረዳቸው ምንም እጅ ከፍንጅ ስለሆነ በቃ ውሳኔ ወዲያውኑ ተወሰነብኝ ማለት ነው። 3 አመት ከ6 ወር ምናምን ታሰርኩኝ። 3 አመት ከ6 ወር እሷንም ማንንም ማየት የለም። እሷን መጣ ጠይቀኝም 3 አመት ከ6 ወር መጀመሪያ አካባቢ ነበር መጣ ጠይቀኝ። እሷ አልታሰረችም፣ እኔ ታሰርኩኝ። ከ3 አመት ከ6 ወር በኋላ ያው 4 አመት ምናምን ነበር የተፈረደብኝ። 3 አመት ከ6 ወር ቆይቼ ተፈታሁ ማለት ነው። 3 አመት ከ6 ወሩን ከታሰርኩ በኋላ ተፈታሁኝ። ስፈታ የገጠመኝ ነገር ሌላ ታሪክ ነው። ያ ደስ የሚል በጥሩ ደሞዝ ተቀጥሬበት የነበረው ስራዬ የለም። እሷ ያ ሁሉ መስዋዕት የተከፈለበት ፍቅር ወይም ቅድስቴን የለችም። መጥቶ የሚጠይቀኝ የለም። ስፈታም በቃ ስራዬ ጋር ሲሄድ ስራ የለም። በቃ በዛ ላይ ደግሞ ከነዛ ጋር ሽፍቶች ናቸው። በቃ የኔ ኑሮ እንትን ሆነ። በቃ ተመልሼ ከእነሱ ኖርማል እኔ ሽፍታ ሆንኩኝ ማለት ነው። እሷም ደግሞ ፈርታ ወይም ደግሞ አብረን ስለነበርን የእሷ የተጎዱ ቤተሰቦች እኔን ካላገባሽ ዘርሽን ነው ማጠፋለሽ፣ ቤተሰብሽን ሙሉ ነው የምጨርሽልሽ ብለው አስፈራርተው እንዳገባች ከተጎዱት ከ3ቱ አንደኛውን እንዳገባች ወሬ ሰማሁ። በጣም በቃ ከመጀመሪያው የበለጠ ከቆየሁት እስር ቤት የበለጠ የዛን ቀን ነው ተስፋ የቆረጥኩት። እሷም የለችም፣ ስራዬም የለም፣ ሜዳ ላይ ቀረሁኝ ማለት ነው። በጣም በሸኩ። እኔም በቃ እነሱንም ለምን ጭራሽ እነሱንም ለምን አልጨረሳቸውም ብዬ ወሰንኩ። አሰብኩኝ በቃ ይህን ድርጊት ለማድረግ ግን በቃ አንዳንድ ጓደኞች ይቅርብህ፣ ምንም ማድረግ አይቻልም፣ ያንተም ህይወት ድጋሚ ተበላሽቶ የእሷንም ህይወት አበላሽተ ድጋሚ ሌላ ጸጸት ውስጥ ከምትገባ በቃ ለምን አትሆም ለምን ምናምን አሉኝ። በቃ ሰውነቴ ግን ሊያርፍልኝ አልቻለም። በጣም ተናደድኩ፣ በጣም በሸኩ። ከምኖርበት ከተማ ተነስቼ ወደ ሌላ ከተማ ሄድኩኝ። አሁን ከተማውን ትቼ ሌላ ከተማ ነው የምኖር ያለሁት። በቃ በጣም የሚያሳዝን ታሪክ ነው ያለኝ። ምንም ነገር ከውስጤ ሊወጣ አልቻለም። ምክንያቱም እሷም እንደዚህ ታደርጋለች ብዬ ስላልገመትኩኝ፣ እንደዚህ አይነት ህይወት ይገጥመኛል ብዬ ስላልወሰንኩኝ በጣም በቃ የሚያስጠላ ሙድ ውስጥ ነው ያለሁት። እንደዚህ አይነት ነገር ቢገጥም እናንተ ምን ታረጋላችሁ? አንተስ ምን ታረጋለህ? የሚለውን ሀሳብ ለማካፈል ነው። ከእንደዚህ አይነት ነገር ደግሞ እግዚአብሔር እንዲጠብቃችሁ፣ እንደዚህ አይነት ችግር እንዲጠብቃችሁ ለማለት ነው ይህንን ሀሳብ ይዤ የመጣሁኝ። ስለጋበዝከኝና ሀሳቤን ለተለያዩ ሰዎች ተዳርሶ ሀሳባቸውን እንዲያካፍሉኝ ስለምታደርግልኝ እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ።